ኤክሴል ላይ ቁጥሮችን እጅ በእጅ እያጠራህ ነው? ይህን ቪዲዮ ካየህ በኋላ በአንድ ሰከንድ ትጨርሳለህ። እንኳን ወደ ቻናል መጣችሁ። ዛሬ ከመሰረታዊ ነገር እስከ ፕሮ ቲፕስ የሚደርሰውን የኤክሴል SUM ፎርሙላ እንመራለን። እንደዚህ እጅ በእጅ መደመር ጊዜ ያባክናል፣ ለስህተትም ይዳረጋል። በተለይ በመቶዎች የሚቆጠሩ ቁጥሮች ካሉ በጣም አድካሚ ነው። መፍትሄው ቀላል ነው። የSUM ፎርሙላ አጠቃቀሙም በጣም ቀላል ነው። በቀላሉ እኩል ይሆናል። SUM ብለው ከጻፉ በኋላ መደመር የሚፈልጉትን ሬንጅ ይመርጣሉ። ለምሳሌ ከA1 እስከ A10። የየለተ ፍጥነት ከፈለጉ ደግሞ ALT እና እኩል ይሆናልን በአንድ ላይ ይጫኑ። ኤክሴል ራሱ ይመርጡልዎታል። ኤንተር ሲሉ ውጤት ይመጣ። ጠቃሚ ምክር፣ ሁልጊዜ የሬንጅ ምርጫውን ያረጋግጡ። በተለያዩ ቦታዎች ያሉ ቁጥሮችንም በኮማ በመለየት በአንድ ላይ መደመር ይችላሉ። ይህ ቪዲዮ ጠቃሚ ነበር? ላይክ፣ ሼር እና ሰብስክራይብ ያድርጉ። በቀጣይ የIF ፎርሙላ እንማራለን። ቻው።